ተወዳጆቹ ባለፈው ኤፒሶድ ላይ ያቆምነው የፍቺውን ፕሮሰስ ቀጠሮ የያዘውን ወረቀት የቱርካን አባት ሊቀበል ሲል ቱርካን ደግሞ አባቷ እንዳያይባት እቤት ደርሳ መላ ለመፍጠር ስትከንፍ ነበር። የዛሬውን ኤፒሶድ እንዴት ታገኙት ይሆን? እነሆ ብለናል። ሰብስክራይብ ያደረጋችሁ ላይክ ማድረጋችሁ እንዳይረሳ፣ ለሌሎች ተደራሽ እንዲሆን ከወደዳችሁ ደግሞ ለወደዳችሁት ሰው ሼር አድርጉ። እናመሰግናለን። የፖስታ ቤቱ መልእክተኛ በር ሲንኳኳ አባት ሳዲቅ በሩን ይከፍታል። አጋጣሚ የመጣው ሰው ሳዲቅ አለቃ የነበረው ሰው ስለሆነ ስለ ጤንነቱ ደጋግሞ ሲጠይቀው አረ እባክህ ተው፣ እዚህ ድረስ የመጣኸው ስለ ጤንነት ሊጠይቀኝ ነው ብሎ ይናገረዋል። አይ አለቃ፣ በቃ ደህና ሆነ ሳይ ጊዜ ላንተ ያለኝን ፍቅር መደበቅ አልቻልኩም ይሏል። እሺ በል ታዲያ ምን እግር ጣለህ ይሏል። ኦፊሻል ዶክመንት ላንተ ተልኮልሃል ይሏል። እንዴት ከየት ሲለው ሳዲቅ ሞኛ ሞኙ መልእክተኛ አይ አለቃ፣ ኢንፎርሜሽን ማሽለክ አልችልም፣ እንደዛ አይደለ ያስተማረኝ ይለዋል። ይሳሳቃሉ። ሶመርና ቱርካን በመኪና እየከነፉ መንገድ ላይ ቱርካን ተጨንቃ ፈጣሪ ሆይ እርዳኝ፣ አሁን አባቴ ፍቺያችንን ወረቀት ቀጥሮ የሚያሳየውን ፖስታ ካየው መሞቱ ነው፣ ወይኔ ጉዴ ስትል ሶመርም ይህንን አጋጣሚ ተጠቅሞ ታዲያስ አንቺ ጭራሽ ወረቀቱን አይቶ ምን ይሆናል ታያለሽ? ደግሞ በእርግጥ ስንፋታ ምን ይሆን ይመስልሻል ይላል። እባክሽ አንድ እድል ስጪኝ፣ ቅድም ጠበቃው ምን ብሎናል? ሁለታችንም የቀጠሮ ቀን ፍርድ ቤት ካልሄድን ሂደቱን እንደሚቋረጥ ነግሮን የለም እያላት እያሳመናት እናትና አባቷ ቤት ይደርሳሉ። ፈጥና ወርዳም ታንኳኳለች። ዴሪያ ትከፍትላታለች። ቱርካንም ፈጥና ፖስተኛው መጥቶ ነበር ስትላት አዎ ትላታለች። እየበረረች አልፋት ወደ ውስጥ ስትገባ ቤተሰቡ አዝኖና ተክዞ ጓሮ መናፈሻ ላይ ቁጭ ብለዋል። ቱርካንም የበለጠ ፍርሃቷ አይሎ አባዬ ምንድነው የተፈጠረው ስትላቸው የእህትሽ የዩኒቨርሲቲ ፈተና ውጤት ለመፈተን የሚያበቃት ውጤት አልመጣላትም፣ ያው አልተሳካም ሲሏት ሶመርና እሷ እኩል ሲሉ ይታያል። ያው የፈሩት ባለመሆኑ ነው። ቁጭ ብላም ቀጥሎ ቱርካን ለዶኒዩሽ ማጥናት ትጀምራለች። ሰብስክራይብ አድርጉ፣ ላይክ አድርጉ። ብዙዎቻችሁ ያደረጋችሁ አይደለም፣ ለምታደርጉት ቀድመን ምስጋናችን ይድረሳችሁ። በዚህ አጋጣሚ ሳዲቅ ባለፈው ለቱርካን አንስቶባት የነበረውን ጉዳይ ሶመር ባለበት ትንሽ ቁጣን ቀላቅሎ በቃ ካሁን በኋላ ባልሽ ለብቻው እዛ ጀልባ ላይ እንዲኖር ማድረግ የለብሽም፣ እኔ በሚገባ አገግም ያለው ደግሞ በፈለግሽው ሰዓት መጥተሽ እኔን ማየት ትችያለሽ፣ ይህ እኮ ቤትሽ ነው ልጄ ቱርካን ይላታል። ትምህርት ቤት ተመልሰናል። ዶኒዩሽ ለዩኒቨርሲቲ ፈተና መቀመጥ አለመቻሏ አጠገቧ የነበሩት ደግሞ ማለፍ ችለው የት እንደተመደቡ ሲያወሩ ስትሰማ አዝና ታለቅሳለች። ይህንንም ያየው ፍቅረኛዋ ሁሉም ሲወጡ ጠብቆ ያጽናናታል። አንድም መጽሔት ነገር እየሰጣት ይኸውልሽ ይሄ ለእናቶች ቀን የጽሑፍ ውድድር መፈተኛና መወዳደሪያ ነው፣ አንቺ ደግሞ የዚህ ዝንባሌ እንደማውቀው እርግጠኝነት ታሸንፊያለሽ ሲላት ተወኝ እባክህ ለማጥናት እየሞከርክ ነው፣ ደግሞ ሊያውም በዚህ ሁኔታ ላይ ጭራሽ አላሸንፍም፣ ደግሞም ዩኒቨርሲቲ አልፎ የሄድን ጓደኛዬን እየናፈኩ መኖር አልችልም እያለች ስትደነፋበት አይ አሁን ተረብሸሻል፣ የሚሻለው ስትረጋጊ ብናወራ ነው እያላት ለካ ተደብቃ እናቷ ነስሪን ስትሰማቸው ቆይታለች። ታዲያ እናት ነስሪን ሰርዳርን ሲወጣ ጠብቀው ይኸውልህ ሰርዳር፣ ሰሞኑን አባትህ ሳዲቅ ታሞ በነበረበት ወቅት ካጠገባችን ስላልተለየህን በጣም እናመሰግናለን፣ ግን ይህ ማለት የአንተና የዶኒዩሽ ጓደኝነት ይቀጥላል ማለት አይደለም። ይህንን ደግሞ ባለፈው አስጠንቅቄ ነበር። ስለዚህ አሁን ዶኒዩሽን ከዚህ እንዳስወጣት አታስገድደኝ ብላው ተቆጥታው ትሄዳለች።
አሁን ሶመር መጥቶ በተባባሉት መሰረት ሚስቱን ቱርካንን እየወሰዳት ነው። ሊወጡም ሲሉ ሶመር የተወሰኑትን ሻንጣዎች ይዞ ቱርካን ደግሞ ወፏን ይዛ መስፍንን ስታየው ያስተቀበልኝ እቺን ወፍ ቃል ገብቼልህ ነበር እንደምሰጥ አይደል? አሁን አንተ ልትንከባከባት ትችላለህ ትለዋለች። መስፍንም በጣም ደስ ይሰኛል። ሶመር ቱርካንን ይዟት ወደ ጀልባው ላይ ለመቆየት ወጥተዋል። ያው እቤት ከወሰዳት ከእናቱ ጋር ያለውን ፍጥጫ ፈርቶ መሆኑ ነው። ስልክም ገዝቶ እሱ ጋርና ቤተሰቦቿ ጋር መደወል በፈለገች ጊዜ ሁሉ እንድትጠቀምበት ሰጥቷት ለማስደሰት እየሞከረ ነው። መሽቶ ጀልባ ውስጥ ልትተኛ ያለችው ቱርካን ድንገት ከጀልባው ጣራ ላይ ድምፅ ትሰማለች። ደጋግሞ ድምፅ ያስደነግጣታል። እጅግ ተብረክርካ ወይኔ ጉዴ ስልኩ የታል? የሶመርም ቁጥር ተመዝግቦ በሆነ ፈጣሪ ሆይ ብላ ስትፈልግ ስልክ ውስጥ የሶመር ቁጥርን ታገኘዋለች። ትደውልለታለችም። ሶመር እባክህ ቶሎና፣ የት ነህ እባክህ? በጣም ፈርቻለሁ፣ ተጨነቅያለሁ። እሱም እያዛጋ እቤት ተኝቻለሁ። ምን ነው ቅድም እዛ አንቺ ጋር ሆኜ አላባረርሽኝም? እባክህ አትቀልድ፣ እኔ በጣም ፈርቻለሁ። የሆነ ድምፅ ከአናቴ ከበላይ ላይ እየሰማሁ ነው ይመስለኛል፣ ሌባ ሳይሆን አይቀርም ስትለው እሺ እመጣለሁ ብሏት ስልኩን ይዘጋዋል። ነገር ግን ቀጥሎ ያለው የፊልሙ ክፍል ወደ ውጪ ሲያስመለክተን ራሱ ሶመር ነው ለካ ከላይ ሆኖ የሚደበድበው። ታዲያ ውስጥ ለመግባት መንገድ አገኘ ማለት አይደል? አጃኢብ ሶመር ዱላ ይዛ ድምፅ ወደ ሰማችበት አቅጣጫ ቀስ ብላ ሶመር አንተ ነህ? ሶመር አንተ ከሆንክ ቤት በለኝ እያለች ስታመራ ድንገት ዞር ስትል ሰው ስታይ በያዘችው ዱላ አናቱን ልትለው ለጥቂት ቆይ ሶመር ነኝ ይላታል። የፍርሃቷ ጥግ ዱላውን ጥላ ትጠመጠምበታለች። ይህንንም የመቀራረብ አጋጣሚ ያገኘው ሶመር ተረጋጊ እያለ እያባበላት ይጠቀምበታል። ጠዋትም ነግቶ ጀልባው ላይ በተረጋጋ መንፈስ ቁርስ እየተመገቡ ሰብስክራይብ አድርጉ። እናንተ ላይክም ካላረጋችሁ ላይክ እያደረጋችሁ ተመልከቱም። ለወደዳችሁት ሰው ሼር አድርጉ። ማታ ማታ ነው እንጂ ጀልባው ላይ እኮ የሚያስፈራው ቀን በጣም ደስ ይላል አይደል ይላታል። ዱዷን ያላወቀችው ቱርካን አዎ ስትል እየመለሰችለት ድንገት ሚኔ ትመጣለች። ሁለቱንም አብረው ቁርስ እየተመገቡ ስላየቻቸው ደሟ ይፈላል። ወደ ጀልባውም ተወጣና ሩቻን የሰጠቻትን ዶክመንት ለሶመር ሰጥተው ፈረምበት ወደ ድርጅቱ ሊሄድ ስለሆነ ትለዋለች። እሱም ዶክመንቱን ያየውና ግራ በመጋባት እንዴት አንቺ ይዘሽ ልትመጪ ቻልሽ? እስከማውቀው አብረን አይደለም የምንሰራው እኮ አይደል ይላታል። በዚህ እንኳን ነጥብ ማስቆጠሯ ደስ እያላት አላወክም እንዴ ወይዘሮ ሩቻን እኮ ረዳቷ አድርጋ ቀጥራኛለች ትለዋለች። ሚኔ እንደወጣችም የቱርካን እናት ወይዘሮ ነስሪን ወደ ጀልባው ልጇን ፈልጋ ስትመጣ ሚኔን ስትወጣ በርቀት ታያታለች። ጀልባው ላይም ወይዘሮ ነስሪን ወጣ ከቱርካን ጋር ውይይት ይጀምራሉ። ነስሪንም ተናዳ ለምንድነው ልጄ ሶመር የፍቺ ኬዝ ፍርድ ቤት ከፍቶ እንደነበር ያልነገርሽኝ ስትላት ማን ነገርሽ? ሶመር ነው። ወይኔ አባዬ ሰምቷል ትላለች። አይ አባትሽ እንኳን አልሰማም፣ ግን ለምን ልጄ ስለተናደድሽ ብቻ እሱ የተወውን ፍቺ አንቺ ደግሞ ካልተፋታን ትያለሽ። አባትሽ ቢሰማ ምን የሚሆን ይመስልሻል? ታዲያ ማዬ ወይዘሮ ሩቻን አንቺን እንደዛ ክብርሽን ካዋረድሽ በኋላ ሶመርም ቢሆን እኔም በግል ያስከፍቱኛል። በቃ ተይ፣ እንዲሁ ስለተናደድሽ ብቻ ሶመርም ቢሆን ተጸጽቷል፣ እንደተሰማውም ነግሮኛል። ታዲያማ አንድ ቀን እንኳን ሶመር አይኔን እያየ እንደሚወደኝ ነግሮኝ አያውቅም። አሃ ስለዚህ እንደዛ ካለሽ ሁሉም ይስተካከላል ማለት ነው። ንግግሩ ከሮ ሳይስማሙ ወይዘሮ ነስሪን ጥላት ተነስታ ትሄዳለች። እዚህ ጋር ቀውጢ ሲል ላይ ደርሰናል። እነዚህ ወጣት የፕሪፓራቶሪ ተማሪዎች አልተቻሉም። መጸዳጃ ቤት ውስጥ ዴሪያ ማንን ብታገኝ ጥሩ ነው? ፍቅረኛዋን ስታሽኮረምባት የነበረችው ልጅ መሬት ላይ አስተኝታ አፈር ከድሜ ነው ያበላቻት። እህቷ ዶኒሽ ተጠርታ በስንት መከራ ያገላግሏታል። ከባድ ይመስላል።
እናቷ በዚህ ትምህርት ቤት አለቃ በመሆኗ ትታለፍ ይሆን ወይስ ትባረር ይሆን? የእናንተን ግምት ኮመንት ላይ አስቀምጡልን። መጨረሻውን በሚቀጥለው ሲል ላይ እናያለን። እስከዛው ሼር ያደረጋችሁ ኮመንትም ጻፉልን። ከወደዳችሁት ላይክ አድርጉ። መልካም ጊዜ